ለልጆቹ እንዴት እንደሚመለስ እናያለን። ይኸውልህ አሁን ቆይ ሳሚ፣ ይኸውልህ በመጀመሪያ ደረጃ ቀስ አድርገን ሚውት አድርገው ያስተጋባል አልተጋባል ወንድሜ ሳሚ። ይኸውልህ አሁን ለእህቶቻችን እንዲመለስ ከፈለግን እንዴት ነው የምናስፈልሰው ብለን አንዴ ማን ነበር? ቆይ አንዴ ሚውት አድርጉ። አሁን እኮ ሁላችን ብሩ እንዲመለስና የልጆች ሀቅ እንዲመለስላቸው አንድ ብሬ አንድ ጊዜ ሚውት አድርገው። ቆይ አንድ ማን አንድ ጥያቄ ልጠይቅ። ቆይ ሳሚ ኦልሬዲ እነዚህን ህጎች ጠንቅቀህ የምታውቀው ነገር አለ? አልታሰረም ብለህ ነው የምታምነው? ይህንን ነገር ተጨባጭ መረጃ አለ? ኦር ደግሞ የምታውቀው ነገር አለ? ስለ ህጉ የምታውቀው ነገር አለ? አሁን ከእውነት ጋር ቆመን እንድናወራ ነው። የለም እንዲህ አይደለም ብለን ደምድመን ማውራት ልክ ስላልሆነ ነው። የተፈጠረ ነገር ካለ ሀያትን ያስገባናት ጀርመን ያለውን ነገር አረጋግጣ እንድትነግረን ነው። ሳሚ የታሰረም ከሆነ ያልታሰረም ከሆነ እዛው ስላለች እሷ ትግባና ያንን ነገር ታረጋግጥልን ብለን እሱንም ማረጋገጫ ለመታሰርህ አምጣ ብለን ጠይቀነዋል። ተግባባን አይደል? ዞሮ ዞሮ አሁንም ልጁ ብር ወስጃለሁ ያለውበት ሁኔታ ብሎ ያስረዳበት ነገር ስህተት ሊሆን ይችላል፣ ወይም አጭበርብሮ ሊሆን ይችላል፣ ዋሽቶ ሊሆን ይችላል የተናገረው። እኛ ግን በምን መልኩ ነው ተቀራርበን እነዚህን እህቶቻችንን የማረጋጋት ስራና ብራቸው ተመልሶ ወደ ህይወታቸው የሚመለሱበትን ነገር እንዴት ነው መፍጠር ያለብን? መማርም ከሆነ ውሸታምም ከሆነ በተጨባጭ አሁን እኮ አንለቀውም ብለናል እኮ ከአብርሽ ጋር ስናወራ ሰምተህ ከሆነ እነኛም የሰጣቸው ተሰረቅን የሚሉትን ሰዎች አምጣቸው። ወደኋላ የምንለው ነገር እኮ የለም። ጓደኞችም እዚህ ጋርም እነብሬም ያሉት ልጆች እኮ እዛ ጋር ብር ስሰጥ የነበረውን ሰውም አምጣቸው። ሁሉንም ቼኑ መበጠስ አለበት። በአንድ ሰው ላይ ብቻ ሳይሆን እየተበሉ የመኖር እህቶቻችንም ወንድሞቻችንም እየተበሉ እንዳይኖሩ ማስተካከል የሚኖርበት ነገር ላይ ማተኮር ሲኖርብን አሁን አልገባም ብሎ ስልክ አላነሳ ቢል ይሄ ሁሉ የተበላ ህዝብ አየር ላይ ሊቀር ነው። የኛ መጮህ የኛ እዚህ ጋር አክት ማድረግ መፍትሄ የማያመጣ ከሆነ ሚዲያ ላይ ጮህን ብቻ ኦልሬዲ እንትን እንዳይሆን ነው። ሳሚ የተበሉትን 100 ምናምን ሺህ ብር ወይም ደግሞ የተጭበረበረውን መመለስ የማይቻልበት ሂደት ውስጥ ስናወራ ይሄ ሰው አልፈልግም በቃ አልመጣም ሁለተኛ አላገኛችሁም ቢል እነዚህ ልጆች የሚመልስላቸው የለም። ለእህቶቻችን እንዲመለስ ደግሞ ያለውን እውነት ተረድቶ እያንዳንዱን እውነት ላይ ብቻ ቆሞ ይሄ የተሰበሰበባና የተወሰደባቸው ብር መመለስ አለበት። ቤትም ይሁን ቤትም ላባቸው ስለሆነ ማለት ነው። ከዛ ውጭ ግን በሰው ህይወት ላይ ገብተን እንዴት ከማጥፋት ጋር ተገናኘ እንዴት አታጠፋም እያሉ መቀለዱ ኦር ደግሞ እንደዚህ መናገሩ ሳሚ እኔ አልቀበለውም። ምክንያቱም እሱን የሚያውቀው እግዚአብሔር ስለሆነ ማለት ነው። የሚፈርደው እግዚአብሔር ስለሆነ ማለት ነው። ስለዚህ በዚህ ልክ ብንነጋገርና ለእህቶቻችን ሶሉሽን የሚያመጣ ነገር ላይ ብናተኩር አይኖ ተስፍሽ ለእህቶች ያለን ተስፍሽ ምን አለ መሰለህ ሜቢ አሁን ሳሚ ከእንደዚህ ግልፍተኛ ሆኖ ሊያወራበት የሚችለው ምን እንደሆነ ታውቃለህ? አንደኛ ልጁን ከኛ በበለጠ ያውቀዋል። ሁለተኛ ደግሞ ያው እንደምታውቀው በአረብ ሀገር እህቶቻችን ጉዳይ ላይ ብዙ አመትን ስለሰራ ፉል ኦፕሽን ውስጥ ፉል ስትሆን የሆነ ግልፍተኛ ነው የሚያደርግ። ተስፍሽ አንተም ታውቀዋለህ መቼም ለአንተም አልነግርህም እና ከዛ አንጻር እንውሰደውና አሁን እንደው የገባችው ልጅ አለች ጀርመን ምናምን ያላችሁት ህጉን ብትነግረን እና የበለጠ ገፍተን ለመሄድ ወደዛ ብንገባ ናይስ። እኔም እሱ ላይ እናተኩር ነው ያ ይመስለኛል። አዎ እስቲ ሀያት ሚውትሽን አንሺው እና ሀያትዬ እንዴት ነሽ? ሰላም ነው? ሰላም አለይኩም እንዴት ናችሁ? ተስፍሽ ሁላችሁም እየተከታተልኳችሁ ነበረ። በባለፈውም ተነስቶ የእሱ ልጅ መጀመሪያም ትጀምርን የቤት ነበረ የጀመሩት እና ልነግራችሁ የምችለው ወደ ኢሮፕ ጀርመን ብቻ ሳይሆን አጠቃላይ ኢሮፕ ህጋቸው አንድ አይነት ነው ከእንግሊዝ እና ከተገነጡት ሀገር ማለት ነው። ስለዚህ ፈረንሳይም ቤልጅየምም ጣሊያንም ሱዳንም አንድ አይነት ተመሳሳይ ህግ አላቸው። በኢሮፕ ደግሞ የተለያየ አንድ አይነት ሲስተም ነው ያላቸው። አዲሱ ናችሁ ስትመጡ 3 አይነት አመጣጥ አይደለ ወደ ኢሮፕ ስትመጡ እነሱን እንመርቃችሁ። አንደኛ በጋብቻ አግብታችሁ ስትመጡ፣ 2 ራሳችሁን ቤት የሚያረጋችሁ የሚጋብዛችሁ ሰው ሲኖር ማለት ነው። ወጭ ሳታወጡ የምትመጡት ቤተሰብ ካላችሁ ኢሮፕ ላይ በመጋበዣ ሊጋብዛችሁ ይችላል። 80 ብር ብቻ ነው አውጥቶ የሚጋብዛችሁ። ትኬታችሁን ግን ብዙ ፕሮሰስ አለው ያንን ለማድረግ። አብዛኛው የሚመጡት ግን እስከ 15,000 ዩሮ ተከፍሏቸው ወደ ኢሮፕ የሚያመጡ አሉ፣ ደላላ ማለት ነው። ለምሳሌ አንድ ሴት ትመጣና
አግብታ ታመጣለች እዚህ ማለት ነው። ስለዚህ ለዛ ብዙ ገንዘብ ትከፍላለህ። በዚህ አይነት ይመጡና ኢሮፕ እንደመጡ ወዲያውኑ ምንድን ነው የሚያደርጉት? ፓስፖርታቸውን ቀዳደው ጥገኝነት ነው የሚሰጡት ሁሉም ማለት ነው። ጀርመን እንደመጣ ማቆያ ነው የምትሄደው። ከዛ በጀርመን ሀገር ህግ ይሁንም የትኛውም ኢሮፕ ላይ በየወሩ ክፍያ እየተከፈለ ትኖራለህ። 400 ብር ይሰጣል። ካምፕም ሆንክ ምንም ሆንክ በዚህ አይነት መልኩ ነው የሚሄደው ማለት ነው። አውሮፓ ውስጥ ገብቼ ታስሬ ያለሁ የሚላችሁ ሰው ይሄንን ማንም ሊያምንበት አይገባም። ምክንያቱም ኢሮፕ ውስጥ ወንጀል ካልሰራ፣ ሰው ገለህ ካልመጣ፣ የሆነ ደግሞ ሀገር መንግስት የሚፈልግህ ከሆነ በቃ አንተ መንግስት የሚፈልግህ ከሆነ እንኳ በዛ እንኳ ጥግ ሁነህ ለህይወት ከለላ ተደርጎልህ ምን ችግር ሰርተህ እንደመጣ ለዛ ነው ስትገባ አሻራለህ በደንብ ሁሉ ነገር ተደርጎ ነው። እና የትኛውም ኢሮፕ ላይ ገብተህ እንደገባህ እስር የሚባል ነገር የለም። አንተ የሀገር ህግ ካከበርክ ወይ ጀርመንን ነገር የሆነ ነገር ካላልክ ወይ የሆነ ነገር ካላንክ ይሄንን እንዳታምኑ። የትኛው ከተማ ላይ ነው ያለው ጀርመን? የትኛው ክልል ከተማ ነው ያለው? እዚህ ጀርመን ላይ ያለ ነው በደንብ አሉ። ሌላው የኢትዮጵያ የሚኖሩ ኢትዮጵያን ኮሚኒቲ እንዳለ ፎቶ ተበትኗል። የልጁ በየቦታው ላይ እንደዚህ የተለያየ ችግር ሲደርስባቸው ሴቶች ምናምን መረጃ እሱ የልጁ እንዳለ ተበትኗል። ለሱ አስጊ የሚሆንበት እንደዚህ አይነት ሴቶች ተረባርበው እንደዚህ አይነት ችግር ካለ ለሱ ለመኖሪያው በጣም አስቸጋሪ ስለሚሆንበት ትክክለኛውን ነገር ተናግሮ ያሉት ሴቶች ተቃውሟቸውን ሊያቆምለት የሚችሉት መንገድ በዛ አይነት ሊሆን ይችላል። ሌላ አረብ ሀገር ያላችሁ እህቶቼ ኢሮፕ ገብቶ ይከፍልናል ብላችሁ አታስቡት። መቼም ይህን ገንዘብ ሰርቶ አይከፍላችሁም። ምክንያቱም በጀርመን ሀገርም ሆነ በኢሮፕ ላይ ትልቅ ስራ ቢሰራ በሰዓት ነው የሚሰራው። እያንዳንዷ ነገር ይሄን ሁሉ ሊከፍላችሁ ስለማይችል በህይወት ላይ ታማቸው ያላችሁ ሶሻል ሚዲያ ላይ ያላችሁ አስተባብራችሁ እነሱን እንዴት እናግዛቸው በሚል በሱ ብትነጋገሩ ነው ብዬ የምለው። ልጆች ወጥተዋል። ቢኖር ግን የት ከተማ እንደሚኖር እኔ ነገ ባለበት አካባቢ እኔ ባልደርስ ሌሎች መላክ እንችል ነበር፣ ከእሱ ጋር ማውራት እንችል ነበር። እስር ቤት የሚለውን ቅሬታ አለ። ናይስ በቃ ይሄንን ነው የምንፈልገው። አሁን አንተው ከታች የጣፉልሽ ነው አስገቢኝ እያለ ነው ልጁ። ብሬን አስገቢው ሀቢባ ሀያት። አሁን ልጁ ያለበትን ሀገር ቼክ እናድርግና ኤቭሪዌር ያለውን ነገር ሪፊጂም ሄዶ ቼክ መደረግ ይቻላል። ምንም ይሄ የሚከብድ ነገር አይደለም። ከዛ ውጭ እሱንም ከያዝን በኋላ እነዚህ እዚህም ደግሞ መሀል ላይ ጠፋብን እንደዚህ እያደረግን እንዲያርገውብኝ የሚሉትም መምጣት መቻል አለባቸው። እያንዳንዱን ነገር ለመፍትሄ የምናወራ ከሆነ አሁን በሰተውት ብር አደጋ ላይ ያሉ እህቶች ካሉ እነሱን መታደግ በዚህ 2 ቀን ውስጥ እና 3 ቀን ውስጥ እነዛ ላይ ፎከስ አድርገን እዛ ቼክ ተደርጎ ምን ሁኔታ ላይ እንዳለ የሚረጋገጥበት ነገር ተመቻችቶ እውነታው እስኪደርስ ድረስ ከጫፍ እንሄዳለን ማለት ነው። እኔ እንደዚህ ነው ምለው። ምናልባት አብርሽና ሳሚሻ የምትሉት ነገር ካለ እንዴት አድርገን እነዚህ ልጆች ብራቸውን መለስ እንነጋገር የሚለው እኔ ተስፋ ሀያትም የተናገረችው ነገር ትክክል ነው። እዚህም ያላችሁ ሰዎች ትክክል ናችሁ። ነገር ግን እኔ አሁን እየተናገርኩ ያለሁት ይህ ሰው እንዴት የዚህ ሁሉ ሰው ገንዘብ ዕዳ ያለበት ትኬት ቆርጦ በኤርፖርት አልፎ እዚህ ተበትኗል። እንግዲህ እያንዳንዱ ቦታ ላይ ደርሷል ፎቶ። እንዴት አምልጦ እንደወጣ እኔ ለራሴ ግራን ይገባኝ። ጀርመን ነኝ ያለሁት፣ ጀርመን እንደገባው እስር ቤት ገባው የሚባል ነገር እንዲህ አይነት ድራማ ሊሰራ ይገባል። ሲጀመር ሮቤል ይሄን ነገር አድርጎ ጀርመን ወጣ ተብሎ ሲባል አንዴ ተራ በተራ እናወራለን። እኔ እስካሁን ዝም ብዬ ነው የሰማኋቸው። እያወራሁ አንዴ አወራና እኔም ፕሮግራም እንትን እላለሁ። አሁን የሱ ጀርመን ይሁን አሁን እንዳለችው እሷ ጀርመን ሂዶ ይህ ሰውዬ ሽሽት ነው እያደረገ ያለው እንጂ ጀርመን ሂዶ እየከፈለው አይደለም፣ የሚከፍለው ሂሳብም አይደለም። እዚህ ጋርም ይሄን ስራ ሲጀምር ሆን ተብሎ ሲጀምር የሆነ ንብረትም ካለ ቢያዝና ይሄ ንብረት ተከፍሎ ቢከፍል ለልጁም ለአይምሮም ነፃ ይሆን። ምክንያቱም ይሄ የአንድ ቀን ሂደት አይደለም ተስፍሽ፣ ወይ የ2 ቀን ሂደት አይደለም፣ የአመታት ሂደቶች ናቸው። በጣም ብዙ ብር በተቀማጭ ራሱ የተቀመጡ ብሮች እንዳሉ አሉ። ብዙ ያልሰሙ ራሱ እሱ ልጁ እንደዚህ ደረጃ ላይ መድረሱን ራሱ ያልሰሙ ገና ምንም የማያውቁ ልጆች ሁሉ አሉ። እንዴት እንደዚህ ሊሆን ይችላል? ሰውየውን እንደዚህ ታምኖ እዚህ ደረጃ ላይ ደርሶ በዚህ መንገድ ከሄደ ከዚህ በኋላ ምን አይነት ሰው ነው ሊታመንስ የሚችሉ? እነዚህ ልጆች ከዚህ በኋላ እሺ ብራቸውስ እንደምንም ልንመልስ፣ ያ ገንዘብ የተሰራበት ጊዜ እኮ አይመለስም። በቃ አይምሯቸው ከተነካ ታውቃለህ አይደለም ያለውን ስስ ጭንቅላታቸው እነሱ ላይ ፎከስ እናድርግ ነው። አሁን እንዳለችው አንተ የምትለው እኮ ተስፍሽን ቃልቀውም እነዚህ ልጆች ልንረዳቸው የምንችለው ገንዘብ አሰባስበን ልንረዳቸው የምንችለውን ካለ ሁላችንም ከኪሳችን እያወጣ እንረዳቸው።
እንርዳቸው። እኔ አሁን ልጁ ይስቀል ይዘልዘለ ይቆረጥ አይደለም። እንዴት እየታወቀ የጥፋት እየታወቀ ከጥፋት ላይ ጥፋት እየተደራረበ ይሄዳል። ለምን መሸሸት አስፈልግ? ይሄ ሰው የጀርመን ሂዶ በእንግሊዝ አድርጎ ህገ ወጥ መንገድ እንዴት ይሄዳል? ጀርመን በአውሮፕላን አይደል ከዚህ የወጣው? ወይ በጣሊያን በኩል ወይ በሊቢያ በኩል አይደል የሚወጣው? በዚህ በህጋዊ መንገድ ሂዶ ከዛ ቪዚት አግኝቶ ወረቀት ፕሮሰስ አድርጎ በትክክል አውቆበት አቅል። ግን ደስ የሚለው ቲክቶክ አሁን ዓለም አንድ አድርጎታል። ስለዚህ የትም ቢሄድ ልጅ በቃ ወንጀለኛ ነው። እዛም ያሉ ኮሚኒቲዎች እዛም ያሉ ሰዎች የሚያደርጉትን እርምጃ ያደርጋሉ። ሰው ግን ማንም ሰው ሊያስገድደኝ አይችልም ማለት ግን ስህተት ነው። ራሴ ላጠፋ ነበር። መጀመሪያ ራስ ከማጥፋት በፊት የአረብ ሀገር ገንዘብ እንዴት ተይዞ ይኬዳል? እንዴት እንደዚህ ይደረጋል? እንዴት ነው ሁላችን የምናስበው? ሁላችንም እዚህ ጋር ሁላችሁም ካላችሁ ህሊና ካላችሁ እንዴት ይሄ ነገር ሊሆን ይችላል? እነዚህ ልጆች የአንድም የሁለት ሰው አይደለም የብዙ ሰው ገንዘብ ነው። ጭራሽ ፕሮሰስ ሊያደርጉ ሁሉ ስንት ነገር የተደረገ እንግዲህ በመሀል ሰው ሞቷል እየተባለ ነው አይደል? ሌላም ሰው ላለመሞቱ ምን እርግጠኛ ነው? የዚህ ልጅ ራስ ማጥፋት እኮ ካደረገው ነገር እንደ ጸጸት ይሄ እኮ ኃጢአት አይደለም። ይሄ እኮ ሆን ተብሎ የጠፋ ጥፋት ነው። ስለዚህ ሁላችንም ይህን ነገር አንድ አድርገን በአንድ ነገር እኔ ልጁ ክፉ ይድረሰው አይደለም። ሮቤል ባለማተቡ እኮ የሁላችንም ጓደኛ ነው። እኔ ያደርጋል ብዬ ልጅ በህይወቴ ማስቤም አላውቅም። መሀል ላይ ግን አንዳንድ ነገሮችን ሳይ ማለት ያለብኝ ነገር ተናግሬያለሁ። ተው ምን እያደረጋችሁ ነው ብዬ ጮክ ያለው ይኸው የሰማ ጆሮ የሰማ ይናገር። እኔ ሁሌ ጮሃለሁ፣ በጣም እናገራለሁ። ምንም እኔ አንዳንዴ ለራሴ አሁን ማመን አቃተኝ። እሺ አሁንስ ምን ይደረግሽ? ከተደረገ በኋላ እንደገና ሌላ ስቃይ ና ያወረደው ልጁ በጣም ከሱ በጣም ከልጆች ጋር ቅርብ ነበር። ስለዚህ ሌሎች አሁን እንደዚህ ላለማድረጋችን ምን ዋስትናለን? ይሄን ነገር ዝም ብለን ልናሽሞነሙነው ልናስጎደጉደው በዚህ ገብቼ በዚህ ጀርመን ሲጀመር ጀርመን ለምን ወጣ? እሱ ደልቶት ነው። እሱ የትኬት አጥችን የወጣሁት ነው። ይሄ ያስኬዳል? ይሄ እንኳን አይደለም እኛ እዚህ ቲክቶክ ላይ ፍርድ ቤት ላይ አያስኬድም ይሄ ነገር። እኔ አንድ ጥያቄ ያለ ልጠይቅና ልውረድ። ልጅ ጋ እንዳልጮህ ይቅርታ፣ ለሮቤል ነው የምጠይቀው። ሮቤል ልጅቷ ሳትወጣ ልጅቷ ሳትወጣ። እሺ ኦኬ ሮቤል፣ እኔ ጀርመን ነው የምኖረው። 3 ነገሮችን ነው የምጠይቅህ። አንደኛ ትኬት ቆርጠህ ወደ ኢሮፕ ስትመጣ በቪዛ ነው ወይ የመጣኸው? የስንት ወር ቪዛ? የአንድ ወር ነው። የአንድ ወር ቪዛ፣ ሸንጋይ ቪዛ። ኦኬ የአንድ ወር ቪዛ። እሺ መጋበዣ የላከልህ ማን ነው? ሄሎ እየሰማሽኝ ነው? መጋበዣ የላከልህ ማን ነው? የአውሮፓ ደግሞ የ3 ወር አለኝ። ኦኬ አየህ፣ የ2 ወር ወይም የ3 ነው። ስለዚህ የመጋበዣ ወደ ኢሮፕ እንድትመጣ የመጋበዣ የላከልህ ሰው ማን ነው? ላንተ የጋበዘ ኢንቪቴሽን የጠየቀልህ? በሸንጋይ ቪዛ ነው የመጣው። ኖ ሸንጋይ ቪዛ ዝም ብሎ ቆርጦ የለም ኢሮፕ። እኔ እኮ ጀርመን ነው ያለሁት። 3 ነገሮች አሉ የምትመጣባቸው። አንደኛ ሚስት አግብተህ ይቅርታ አድርጊልኝ፣ አንዴ ልናገር፣ ሁሉም ይስማኝ። ይፋ አድርግልህ ብዬ ነው ለእኔ። እኔ ጀርመን ስላለው ጀርመን ነኝ ስላልክ፣ ስለዚህ እስር ቤት ካለ ጀርመን ሀገር ደግሞ እስር ቤት እንደሌለ ስለማቅ ነው። አስጨርሰኝ። ቆይ ጥያቄን ትመልሳለህ አትያይዘህ። አንደኛ አንተ እኔ ቁጥር እልክልሻለሁ ወይ ደግሞ የቤልጂየም ኤምባሲ መጥቶ ከፈለገ ቁጥር ይሰጣቸዋለሁ። ቁጥሩን ለቤልጂየም ኤምባሲ ለኢትዮጵያ ኤምባሲ ስጡና ይደውሉልኝ። የኢትዮጵያ ኤምባሲ ጋር ይሄ እኮ የኢትዮጵያ ጉዳይ ሳይሆን ጀርመን ነው የሚጠይቅ በጀርመን ሀገር ሕግ እንጂ የኢትዮጵያ ኤምባሲ እኮ አይደለም። እዚህ ምንም የሚመለከተው ነገር የለም። ያለው ጀርመን ነው የሚያለሁት። የትኛው ቦታ ላይ ነው? ለምሳሌ አንድ ራሱ የራሱ ጀርመን ገብቼ እስር ቤት ነኝ ካልክ በጀርመን ሀገር ደግሞ አዲሱ ነው ስትመጣ አትታሰርም። ቤልጅየም ነው እያለች እኮ ነው። ጀርመን ቤልጅየም ነው። ኦኬ ቤልጅየም ነው ያለው። ቤልጅየም እኮ ቤልጅየምም ካለ አሁን ጥገኝነት ጠይቀሃል ወይም ደግሞ ገና ሰው ጋር ነው የተቀመጥከው። በምን ቤት እስር ቤት ልትሆን ቻልክ? አሁን ማለት ነው። በነገራችን ላይ አንዴ ቆይ ሮቤል አንዴ ቆይ ባጭሩ ሮቤል አንዴ ይኸውላችሁ፣ በመጀመሪያ ደረጃ አሁን አንደኛ ነገር
ማናችንም በዚህ ሰዓት ላይ የምንተኛበት ሰዓት ነው። አንድ እንደማመጥና ምንድነው መደረግ ያለበት? ሮቤል አንተም ባጭሩ ሰዎቹን ይፋ አንድ ታወራለህ። ቆይ ለሷ ጥያቄውን ልመልስላት ነው። ልጆቹን ይፋ አድርገ ውሳኔዎቹ ወደ መወሰን ወዳለባቸው እና መረዳት ያለባቸው ልጆች ገንዘቦቻቸው መመለስ አለበት ነው። እኔ ባጭሩ ገብቶሃል አይደል? አንድ አዳምጠኝ የምትሰማ ከሆነ ይኸውልህ የሰማ ከሆነ ማለት ነው። እናንተም እዚህ ጋር ያላችሁ ስለ እሱ ዲቴይል መግባት ምናምን ቢንጢስ ባንዳሪውን እናንተ በውስጥ ጨርሱ፣ ስልኩን እንልክላችኋለን። ኦኬ ገባችሁ አይደለ? ነገር ግን እኔ እየጠየቅኳችሁ ያለሁትኝ ባጭሩ ገንዘቡን የበሉት ሰዎች ይፋ ይውጡና ለልጆቹ ገንዘቡ ይመለስላቸውና መታከም ያለባቸው ልጆች ሕክምናቸውን ያገኙ። ባጭሩ ገብቷችኋል አይደለ? ተረድታችሁኛል? ከዛ ውጪ አንተ የሄድክበትን ምን ያልክበትን የጀርመን ሀገር ሕግ ይጠይቅ የምንም ሀገር ሕግ ይጠይቅ ስልካቸውን ስልክህን እንሰጣታለን። ማስጠየቅ ባለባት መልኩ አንተን ታስጠይቀ። ከዛ ውጪ እናንተ መነጋገር ባለባችሁ መልኩ ቆያ ሮቤል አንዴ ገብቶሃል አይደል? አሁን አንደኛ ነገር ፕሮሰስ ማብዛት ነው የሚሆነው። ገብቷችኋል አይደለ? ፕሮሰሱን ከማብዛት አንተ ቤት በኩል ነው የሄድከው። ሌሊቱን ሙሉ ላይ በቃን ይችላል ያለውን ዲቴል ከምናወራ ከሆነ ገባችሁ አይደለ? ተርተኛል። ጀስት ግን አሁን ላይ መረዳት ያለባቸው ልጆች አሉ። አዎ አሉ፣ ይረዱ። እነሱ አይመለከተንም። አንተ ቤትን በኩል ሂድ፣ በዚህም በኩል ሂድ፣ በዛም በኩል ሂድ። ገንዘቡን የበላ ሰው ገንዘቡን መስጠት አለበት። አዎ ገባ አይደለ? ተርተኛል። ሁለተኛ ነገር ደግሞ ሳሚ ያለው ነገር በእርግጥ አንድ ቦታ ላይ እኔም ተቀይሜያለሁ። የተቀየምኩበት ቦታ ምንድን ነው ካልከኝ ማንም ሰው ሊጠይቀኝ ሚላዬ አንዴ በእናትህ ተረጋጋ። እኛ መስማት የምንፈልገው ከሱ ነው። እናንተ ዝም በሉና አንዴ ትንሽ ደቂቃ ስጡት፣ ለሱ ድል ስጡት ወንድሜ። በቃ ከሱ ነው መስማት የምንፈልገው። በቃ ዝም በሉና እሱን እንስማ። እስኪ እሱ ይናገርና እንስማው። እስኪ እንዴት ሄድክ እና እስቲ ያለውን ነገር ልናገር እያለ ስለሆነ እስኪ እንስማው። ተናገር እስኪ ሮቤል። እኔ መጀመሪያ ሳሚ እኔ እዛ ጋር ማንም ምንን አይቀበለኝም ያልኩት ሁሉንም ነገር የማውቀው እኔ ነኝ። ከኔ ግን ማንም አስገድዶኝ አይቀበልም። ከኔ ላይ ማን ብር እንዳላቸው እኔ አውቃለሁ ነው። ሲጀመር እኔ ሳሚ አንተን በጣም ነው የማከብርህ፣ በጣም ነው የምወድህ። አሁን ማዳደራቱ ከአንተ ነው የተማርኩት። ሁለተኛ ነገር ደግሞ አንቺ ማለት ነው ለአንቺ አሁን አንድ ስራ ስትሻለው እኔ ማወቅ ከፈለግሽ እኔ ውሸትን ማውራ ከሆነ አልሆ ነው አልታሰረም። እናንተ ዝም በሏ። እነኛ እየሰማነው ነው እኮ እሱን ወንድሜ የሚላ እናንተ ዝም በሉ። እሱ እያወራ ስለሆነ ሮቤልን እንስማው። ሮቤል በተቻለ መጠን ፕሮሰሱንና የሄድክበትን ነገር ብታስረዳን ጥሩ ነው። በአጭሩ ከሳምንት በኋላ ፋይን ይመጣል። ቤት ሊሆን ነው 10,000 እና 15,000 ብር ማለት ይከብድልኝ እዚህ ጋር የስራ ቦታ ነው። የስራ ቦታ ነው። ያላ ማሆነ ሚላ ሮቤል ነው ብለህ እየተበሳጨ ነው። እኛ እዚህ ቁጭ ያልነው እንቅልፋተን የምናወራው አልታየህም አይደለ? ስልኩን ላክልንና እኛ ደውለን ተረጋግተን እናወራዋለን። ወይ ለሶሉሽን አልሆነም ወይ ለመፍትሄ ምንድን ነው አልገባኝም። የዚህኛው ደግሞ እኛ እዚህ እንቅልፋችን ቁጭ ያለ ለምኑ ነው? ለመፍትሄው ሀሳብ ግቡልን። በቃ የሄደበትን መንገድ ብቻ ይንገረን እና ልጅቷ አለች ያስረዳት። በቃ ሌላ ነገር የለም። ቀጥል ሮቤልን፣ እየሰማን ነው። እኔ ሲጀመር እኔ ነገር ቪዛም ያወጣው ሁለቱንም የራሽያንም የሸንጋይ ቪዛም እዛው አይሳሙር ነው። ማንኛውም ሰው ሄደው መጠየቅ ይችላል። አንድ ሰው ደግሞ ሸንጋይ ቪዛ ካለ የምን ኢንቫይት ነው የምን ትዳር ምናምን የምትለው እኔ አላውቅም። በሸንጋይ ቪዛ ከየትም ሀገር ወደ ፈለገበት አውሮፓ ሀገር መሄድ ይችላል። ውሸት ከሆነ እናንተ ተስፋዬ ደውሉና እውቀት ያላቸውን ሰዎች ደውሉና ጠይቁ። ኦኬ እኔ ስርፊት ካሌለው ጠይቁ። ሲጀመር ነው እንደዚህ ስቴዲየም ነው የሚመስለው። ትንሽዬ ኳስ ሜዳ መሀል ላይ አለ። የሆነ በቃ እስር ቤት ነው ያሉት። ጄል ማለት ምን ማለት ነው? ኦኬ፣ ስለዚህ ሮቤል ወደ መፍትሄው እንግባና አንደኛ ደረጃ ስልክህን እንፈልጋለን። አሁን ያለህበትን ለሳሚም አብርሽም አንድ ላይ ሆነን ስልክህን እንፈልጋለን።
ማውራት አለብን። ችግሩ ጉዳት የደረሰባቸው ልጆችም ደግሞ እንደዚህ የማውራት እንትኑን ምናልባት አንደኛ ኮንፈርት እየተሰማኝ አይደለም። እዚህ ጋርም ውጣልኝ ቢሮ ነው ምናምን የሚለው ነገር ለእኔ ኮንፈርት እየሰጠኝ አይደለም፣ እዚህ ጋር ያለው አክቲንግ ልጆችም። ስለዚህ መጠየቅ ያለብንን ባለው ነገር ከሀስከፐ ተጠያይቀን ሶሉሽን ላይ መድረስ ካለብን አንደኛ ስልክህን ትልክልናለህ፣ ሁለተኛ የተረጋጋ አስተውሎ ይህንን ነገር መስመር ላይ ለሚያደርስ ሰዎች ይህንን ነገር ኃላፊነት መስጠት አለብን። ግን ከዛ በፊት ችግር ላይ ያሉ እህቶች ብር ልከው ችግር ላይ ያሉ እህቶች ካሉ ንገሩንና ወይ ለአብርሽ ወይ በውስጥ እየላካችሁላቸው የነበረውን ድምፅ ችግር ላይ ከሆናችሁ እናንተን እናግዝና ወደዚህኛው መፍትሄ መሄድ ይቻላል ብዬ አስባለሁ። እኔ መጨረሻ ቃሌ ይህንን ይመስላል። ሳሚ የምትሉት ነገር ካለኝ አብርሽ። አንድ ደቂቃ ከይቅርታ ጋር ማለት ነው። ይኸውላችሁ እኛ ያለነው አሁን ስራ ቦታ ነው። ማናችሁም ደግሞ አረብ ሀገር ላይ የምትኖሩ ሰዎች በደንብ አድርጋችሁ ታውቃላችሁ ስለ ህግ ማለት ነው። ከ12 ሰዓት ወይ ደግሞ አንደር 11 ነው። በነገራችን ላይ እቤቱ ከመጣ ፋይን ይመጣል። ተረድታችሁኛል አይደለ? እንዳትቀየሙ፣ ይቅርታ። ከፈለጋችሁ ነገ ቀጠሮ ይዛችሁ በቤቴ ወይ ደግሞ በብርሃኑ ቤት መግባት ትችላላችሁ። ለአሁን ግን ምንም ለተስፍቅ ወይ ለእኔ ስልኩን ላክልንና ወይ እኛ እናውራው አይመስልም? እኛ እናውራዋለን። ስልኩን የሮቤል ባለማተቡን ስልኩን ይላል። ስልኩን በውስጥ አውሩኝና ቴክስት አደረግላችኋለሁ። በቃ ችግር የለም፣ ጻፉልኝ። ማውራት ያለባችሁ ሰዎች አውሩኝ፣ በውስጥ አናግሩኝ። ከፈለጋችሁ ስልኩን ቴክስት አደረግላችሁ፣ ካልፈለጋችሁ ደግሞ በውስጥ አውሩኝ። የብርሃኑ ደግሞ ብሎ ካርጎበት